ሚክሎል የመቻል ሚዛን ከስዩም ገብረ ሕይወት ክፍል 5 ጣራ ንቅናቂው ታዳኝ ጉግሳ ማለት ማን ነህ? አሁንም ያው ቀውላላው ቀጭኑ ጉግሳ ብቻ ነህ እያሉ የተቀበሉት መሰለው። ዛሬም የ6 ኪሎ ዩኒቨርሲቲ መናፈሻ ጽዶች የሚያውቁት የሚያውቃቸው የዘወትር ደንበኛቸው ሲያላግጡበት የመጀመሪያቸው አይደለም። ከመሃላቸው ቁጭ ብሎ ከራሱ ጋር ሲሟገት የሚያነሳቸውን ጥያቄዎች ልቅም አድርገው ያዳምጡና በሌላ ቀን ተመልሶ ሲመጣ እያሾፉ ይደክሙለታል። ጉግሳ የሚሉ ሰው ለመሆኑ ወደዚች ዓለም ምን እግር ጣለ? መጣሉንስ እሺ እንደምንም ጣለ፣ ግን ምን ትፈይድልኝ ብሎ ወረወረ። አሁንስ ምን ታረጋለህ? እኛ እንኳን ይኸው ግቢ እናሳምራለን፣ አንተ ያልከውን ተከትለን አንተም እንደኛ ነህ እንዳንልህ ደግሞ በቁመትህ የሚያጌጥ ዓለም የለም። እሱም ቢሆን ተመዞ በቅቶታል። እኛ እኮ እናድጋለን። ወዲያው እየከረከሙን አይታይህ ይሆናል እንጂ እኛ እኮ እናድጋለን። ለጌጥነት ተፈልገን እንጂ ቁመታችንማ ሰማይ ይደርስ ነበረ። እንግዲህ ጌጥ ሊሆን የሚችል ነገር ሳያቋርጥ ማደግ ቢኖርበት ነው። ያንተን ቁመት ግን ሆን ብሎ ያሳደገው የለም። መርዘምህ፣ ማጠርህ፣ መቅጠንህ፣ መወፈርህ እንዲህ ለዚች ዓለም የሚጠቅመው ነገር ባይኖር ነው። አንተ ዞር ብለህ ትመጣለህ። እኛ ከተተከልንበት አንነቃነቅም። በዚህ ግን የበለጥክን እንዳይመስልህ። እኛ እንደፈለግን ከተንቀሳቀስ ጌጥነታችን ቀረ ማለት ነው። ውበት የሚሏት ነገር ዝብርቅርቋ ወጣ ማለት ነው። እና የትም ስትዞር ከርመ ብትመጣ አሁንም ያው ቀውላላው ቀጭኑ ጉግሳ ብቻ ነህ። ሰውነትህ እየተንገላጀጀ ውሎ ከማደሩ ዓለም ምቾት አትጨምር፣ ነፍስህ የደስታ ጠብታ አታቆር። እና ጉግሳ የሚሉ ሰውዬ እኔስ ከዛፉ በምን ተሻልሁ ማለትህን ተውና ከዛፉ በምን አነስሁ ብለህ ሞክረው ይሉት ነበር ጽዶቹ። የሚያውቁት የሚያውቃቸው የዘወትር ደንበኛቸው አሁንም ገና ሳይቀመጥ የጀመሩትን አታካሮ በተከፈለ ልብ ለብ እያደረገ ቆም ገተር ሲል ትንሽ እንደቆየ ረዣዥም ቅልጥሞቹ በውሳኔ ቀደሙት። አስፋልቱን እንዲህ በግላጭ ስላገኙት የጎመዡ መሆኑ ያስታውቃል። በድንገት መለስ ብለው ሲያፍሱት አያያዛቸው አንድ የሚለው ነገር ያለ ይመስላል። ሲጋፉ መኖር የማይሰለቻትን ዓለም ተሸክሞ ሲባዝን የሚውል ገላ፣ ሲጋፉ መኖር የማይሰለቻትን ነፍስ ተሸክሞ ሲባዝን የሚውል ገላ ባይሆን አንዳንዴ እንዲህ ሲቀናው እንኳን እስቲ ሳይጋፉ የመሄድን ምቾት ያጣጥመው። ዋናውን በር ወጣ እንዳለ ካገኘው ሱቅ በደረቴ ሲጋራ ገዛ። ወዲያው ለኮሳት። እዛው ግትር እንዳለ ቶሎ የሸመጠጣት ጀመር። ትከሻውን ናጥ ያደርጋል። የሳምባውን ብሶት ጉንጮ ይናገራል። አንጎል እንኳን የአባቱን ነው የያዘው። እሱ ተቅለጥልጦ ደስ ሊለው ምን ነውን የመቃጠሌ ያላባቴ እያለ እሱ የሳምባውን ሮሮ ጫፍ ሳይሰማ ሲጋራው አለቀችና መሬት ላይ ጥሎ በጫማው ጨፈላለቃት። አእምሮው ከዛሬ ስብሰባ ግለት ለኩሶት የመጣው አባዜ ግን መቀጣጠሉን ቀጠለ። ሕይወት ጠይቅ ትላለች። መነሻዬን፣ መሄጃዬን፣ አካሄዴን መርምር ትላለች። አብዛኛው ተሳፋሪዎቿ ደግሞ አትጠይቅ ይላሉ። አንዲት አሮጊት ድንገት አጠገቡ ደርሰው እየወተወቱት አቋረጡት። የእኔ ልጅ እባክህ እርዳኝ፣ መሃይም ሆኜ ቁጥር መለየት አላቅ ብዬ ነው። እስቲ ይህች አውቶብስ ታደርሰኝ እንደሆነ ንገረኝ እያሉት ነበረ። ካጠገባቸው ካለው ፌርማታ ደርሶ ወደ ቆመው አንበሳ አውቶብስ እጃቸውን እንደቀሰሩ እርስዎ ወዴት መሄድ ነው የፈለጉት አላቸው። የአውቶቡሳን ቁጥር ለመለየት እየተንጠራራ እሱን ግድ የለም ቦታው ስደርስ ነው ማውቀው። 4 ኪሎ በሚሉ ታርጋ ቁልቁል መዝለቋን ብቻ ታወቁ ይበቃኛል። አዎ መዝለቁን እንኳን ትዘልቃለች፣ ግን በጣም ስለሞላች የሚመችዎት አይመስለኝም።
ባይሆን ትንሽ እታገሱና እኔ ልሸኘዎት እችላለሁ ከማለቱ ከእግር እስከ ራሱ ገላምጠው አዩት። ግድ የለም ለሱ ዋናው ነገር መሳፈሬ ነው እያሉ ወደ አውቶቡሱ በር ገሰገሱ። እሱን ማን ጠየቀህ? የማን ነው ደርሶ አዛኝ መሳይ ባካችሁ? ሆሆ ሰፈሬ ባይሆን ግር አለኝና ብጠይቀው ለአውቶቡሱ አዲስ መሰልኩት እንዴ? ሆሆ በገዛ እጄ ስንቀለቀል ሊሞጨልፈኝ እኮ እያሉ የመጨረሻው ተሳፋሪ ሆነው ሰው በሰው ላይ በተደራረበበት አውቶቡስ ላይ ተንጠላጠሉ። በሩ ሳይዘጋ አውቶቡሱ ሊንቀሳቀስ ሲል ሴትየዋ ከበሩ ላይ ያዘመመውን ተሳፋሪ ጨርቅ ሙጭጭ አድርገው እንደያዙ መጮህ ጀመሩ። ጉግሳ ሮጥ አለና በሩን እየደበደበ አውቶቡሱን አስቆመው። እሳቸውንም እየገፋ ወደ ውስጥ አስገባቸው። ዘወር ብለው አዩትና ሽምቅቅ አሉ። ውይ የኔ ልጅ አሁንም አንተኑ አስቸገርኩ። ብሩክ ሁን፣ መድኃኔዓለም ይባርክህ፣ ከክፉ ነገር ይሰውርህ እያሉ በሩ የግዱን ተዘጋና አውቶቡሱ ተንቀሳቀሰ። ጉግሳ አውቶቡሱን ባይኑ ተከተለው። አእምሮውም ወዲያው ጠብ ብሎ ተሳፈረበት። ጉግሳ የከተማ አውቶቡስ ባየ ቁጥር አንድ ነገር ያስታውሳል። እንዲህ እንደ ዛሬው እዚቹ ቦታ አቁሞ ከራሱ ጋር ሲሟገት ከቆየ በኋላ ሐሳቡን መቋጨት ሲያቅተው አካባቢውን ለቀቅ ለማድረግ ሲል ብቻ የደመ ነፍሱን ድንገት ከፊቱ መጥቶ ከቆመ አንድ አውቶቡስ ላይ ዘሎ ጥልቅ አለ። በእግር ተረግጦ እንደተጠቀጠቀ ሳጥን በታጨቀው ተሳፋሪ መሃል ገባ። እርግጫው፣ ግፊያው ነፍሱን ጭንቅ ጥብብ ሲያደርጋት የተሰማው ግን አንድ ፌርማታ እስኪጓዝ ብቻ ነው። ከዛ በኋላ መውረድ እንዳለበት እንኳን የተረዳው አውቶቡሱ ጉዞውን መጨረስ የነበረበት ቦታ መድረሱን ሲነግሩት ነው። ጭንቅ ጥብብ አድርጎ ከግቢ ያስወጣት አዲስ አበባ ግን ነፍሱን አንድ ነገር አስጨብጧት ነበር የወረደው። የህይወት መስመር ለውጥ ውሳኔ። አሁንም ያችን ቀንና አጋጣሚዋን የግድ አስታወሳት። ጊዜውን ወደ ኋላ መለስ ብሎ ሲያየው በአገር አሰፋፈር የዛሬ 6 ዓመት የሚሉት መሆኑን ልብ አለ። እሱ ግን እዛች አውቶቡስ ውስጥ ሆኖ ነበር የራሱን ዕድሜ የሚሰፍርበት እርከን ማበጀት የጀመረው። ከኋላው ጥሎት የመጣውን ዘመን አንቀልባ ሲለው የነበረበትን ዘመን አውቶቡስ እያለ ነበር ያከፋፈለው። ከዘመን አውቶቡስ ፈጠን ብሎ ለመውረድ እዛችሁ አውቶቡስ ውስጥ አንድ ጨከን ያለ ውሳኔ አሳልፎ ወረደ። 2ኛ ዓመት መገባደጃ ላይ ያደረሰውን የዩኒቨርሲቲ ትምህርት ጥሎ ለመሄድ ብቻ እንጂ ወዴት መሄድ እንዳለበት አልወሰነም። ሊሳፈርበት የፈለገውንም አዲስ የዕድሜ እርከን ለመለየት እንኳን ጊዜ መውሰድ አልፈለገም። ጉግሳ የክፍለ ሀገር ልጅ ነው። የወሎ አስተዳደጉ በአንዲት ትንሽ ከተማ ነው። የሐርቡ ልጅ ነው። ሐርቡ የደንቡን ከተማ ትባል እንጂ ከተሜነትና ገጠሬነት ተቃቅፈው በምቾት የሚኖሩባት መንደር ናት። እስካሁንም ስለሷ ባስታወሰ ቁጥር አንድ የሚላት ነገር አለ። ስልጣኔ ውሉን እንዳንቆላለ ጫት፣ ድህነት ባንቀልባው ጠፍሮ እሹሩሩ እንዳላት የምትኖረው የዝንተ ዓለሟ ማሙሽ መንደሬ ይላታል። ከነቁንጯ የምትሸብት አንቀልባዋ ላይ የምታረጥ ይመስለዋል። ወጉ እንዳይቀርባት ግን ጎፈሬዎቹም የመለጡትም ከተሞች አለን ከሚሉት ዋና ዋና ነገሮች ጥቂቶቹን እሷም እንደ ነገሩ ይዛለች። ከነ ንፍጡ፣ ከነ ልጋጉ፣ ከነ ቆሻሻው እንደተትረከረከ ይሁን እንጂ እሷም ትምህርት የሚሉት ነገር አላት። በቄስ ትምህርት ቤቶቿ የኔታ አለንጋ፣ በቁራን ቤቶቿ የአሸርጌታ ኩርኩም አናት አናቱን ቀጥቅጦ የሚለቀው እምቦቀቅላዋም እንደምንም ተገፍትሮ ዘመናዊ የሚሉት ትምህርት ይጀምረዋል። ጠፍር ኩርኩም እየሸተተው የግዱን ይጋተረዋል። የአንደኛ ደረጃ ትምህርት እንደምንም ያለቀለት ተማሪ ፈለገውም አልፈለገውም ወደ አውራጃው ከተማ ሄዶ ትምህርቱን የመቀጠሉ ዕድል ፈተና የበዛበት ነው። ተይ ወዲያ ተስተምረ ወየት ትደርስ ነው። ይልቅ አድብና ከስብህን ከስብ ባዩ ገበሬ አባት ብዙ ነው።
ትምህርተ ይበላይ ታለፈ ታላ መንገድ ያወጣል። ለሂሳብ ያህል ቁጥር ተለየህ እንግዲህ የማን አርግና ንግድህን ነግድ የሚለውም ነጋዴ አባት እንዲሁ ለትራንስፖርት በሳምንት 1 ብር ለማውጣት ልጁ አጎዛ አንጥፎ የሚተኛበት ቦታ ለማግኘት አቅም የሌለው ወላጅ ከዚህ ሁሉ ፈተና ተገላግሏል። ይህንን ሁሉ ፈተና አልፎ ትምህርቱን መቀጠል የቻለውንም ቢሆን በመሃል የሚሞለጭፈው ሞልቷል። በአካባቢው የህይወት ጣራዋ ቅርብ ነው። ዘመድ እስከ አክስት ትምህርት እስከ 8 እያሉ በጊዜ ዘወር ማለት ብልጠት የሚሆንለት ብዙ ነው። ወደ በረሃ ወርዶ ጥጥ ሲለቅም ቆይቶ ልብስ ቀይሮ መምጣት ከገሌ ወዲያ ዘመናዊ ያስብላል። የህዝብ ማጓጓዣ መኪኖችን ጠጋ ጠጋ ሲሉ ቆይተው በዛው ደሴ 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 ኮምቦልቻ ኮምቦልቻ እያሉ ተንጠላጥለው መቅረትም አንድ ጸጋ ነው። የአስመራ መንገድም የሚያልፈው መሃል ለመሃል ነው። በማክ ተጭነው የሚያልፉት ቆፍጣና ወታደሮች ያስጎመዣሉ። ቅጠልያ ልብሳቸው፣ የብረት ባርኔጣቸው፣ ባላገልግል ቺቺያቸው ልብ ያማልላል። በዚህ ላይ ኪነቱ፣ ዘፈኑ፣ ቀረርቶ አብሽር ይላል። ሆ ብዬ እመጣለሁ ሆ ብዬ በድል ጥንትም ያባቴ ነው ጠላትን መግደል ሲል ይነሽጣል። ሆ ብሎ የሚወጣው ይቀጥላል። ዘመድ ለመጠየቅ የመጣ የአየር ወለድ ወታደር እንደ ነብር ተዥጎርጉሮ በከተማ መሃል ነጠር ነጠር ሲል ከተገኘ ደግሞ ብርቅ ነው። እሱን ተከትሎ መሮጥም ራሱ ያስደስታል። እንዲያ እያለ አዲሱ ትውልድ በጧቱ ጥግ ጥጉን ይይዛል። ጉግሳም ይሄ ሁሉ ጠልፎ አያስቀረው እንጂ ከየስሜቱ እንደ ልብ ቀማምሷል። የቀበሌን ኪነት ገና በልጅነቱ ቆንጠጥ ብሎ ተያይዞታል። ታጋይ ጀግና ፈፋ ለፈፋ በጦር ሜዳ ጠላ ሲደፋ እያለ ቀና ደፋ ለማለት ውሃ ንቀል ወድር እያለ ሽመል ይዞ ባዶ መሬት ላይ ለመውጋት ለመንቀል ባዶ አየር ላይ አፍጥጦ ለመወደር ገና በ15 ዓመቱ ቁመቱ ደርሶለት ነበረ። በቀበሌው ኪነት ቡድን ታዋቂ ገጣሚ ለመሆንም ጊዜ አልወሰደበትም። ያ ዘመን ካጋተው የበለው በለው እንፋሎት ሞልቶ የዘረጋለትን ብዕር ቶሎ ቀበል አድርጎ እሳት ሲያስተፋው አገር አነጋግሯል። የአብዮቱ ችቦ ነዶ ተንቦግቦጎ ተቀጣጥሎ ጸረ ሕዝብ ኃይሎቹን አንቦግቦጎ አቃጥሎ ኢምፔሪያሊስቶች ቆርጦ ቆራርጦ ጥሎ እሳቱ ፍሞ ግሞ ነዶ ማንደዱን ቀጥሎ የሚሉ አይነት ቃላትን ብቻ መጥፋት ያለባት ያበደች ኪነ ጥበብ አይኑን እንደገለጠችው ያኔ ልብ የሚልበት መንገድ የለም። ከ3ኛ ክፍሉ የ4 እግር ጠረጴዛ በኋላ ኮራ ብሎ ስዕል መስራት የጀመረበት ቀለምም የጠቀሰው ከዛው ዘመን ግለት እንፋሎት ነው። ወደ ኤርትራ ሲጓጓዝ ምራቁን እየዋጠ የሚያየውን ወታደር ከደብተሩ ግንጣይ ላይ ምስሉን ይስልና ከቤታቸው ግድግዳ ላይ ይለጥፋል። የሳንጃና የክላሽንኮቭ ጠመንጃን ቅርጽ ልቅም አድርጎ ለማውጣት ብዙ ፋይዳ አይቷል። በኋላ ግን እየተራቀቀ ሲሄድ የህዝባዊ ድርጅቶችን አርማ ወደ መስራቱ ተሸጋገረ። እስካሁን የስዕል ጥበብ በተነሳ ቁጥር እንደ ፊልም ተቀጣጥለው የሚመጡበት ስዕሎች መልካቸው ዘሩ አንድ ነው። ሁሉም ደማቅ፣ ሁሉም ፈጣጣ፣ ቀይ የበዛባቸው ከአረንጓዴና ከቢጫ ላመል ያህል የቀላቀሉ አርማዎች የኢሰፓኮ፣ የአይኦማ፣ የአይኢሴማ፣ የዘመቻ መምሪያ ወዘተ የ4 ሰዎች ስዕል ጓድ ሊቀመንበር መንግስቱ ኃይለማርያም ለብቻቸው፣ 3 የፈረንጅ ሽማግሌዎች ተደራርበው ማርክስ፣ ኤንግልስ፣ ሌኒን የዘመኑ 3ቱ ስላሴዎች ከቁሳቁስ እነ ሳንጃ፣ ክላሽንኮቭ ጠመንጃ፣ ማጭድና መዶሻ ከተፈጥሮ ደግሞ አንዲት ኮከብ ብቻ ያውም ብዕርን ሳይነቅሉ የሚጨርሷት ባለ 5 ማዕዘን ኮከብ። ጉግሳ የአርቡ ልጅ ዝንታለም ማሙሿ መንደሬ የሚላት የዚያች ትንሽ ከተማ አገረኛው ለዛም አልቀረበት። በአረፋና በኢዳል ፈጥር በዓላት ሰሞን የባህል ዘፈንና ጭፈራው በደመቀበት አይጠፋም። እየተይ ዘመዳ እሪኩም ዘመዳ አሳ በለው በለው አማሪካየዋ የሚሉትን ዘፈኖች እዛው በበቀሉበት ቦታ እየተገኘ አጣጥሟቸዋል።
የገጠር ጎረምሶችና ሳዱሎች ፍቅርን በሎሚና ባሪቲ የመሰሉ ሲለማመኑት፣ ሲያግደረድሩት፣ ሲቀባበሉት እርጥብ ቃናውን በቅርብ አሽትቶታል። ጎረምሳው አርጊልኝ አርጊልኝ እያለ ሲሻማ፣ ሳዱላዋ በአምባር ብር ቁርጥ አሸንክታብና ብር ብስ እንደተንቆጠቆጠች የለኝም እያለች ስትሽኮረመም፣ የለኝም ተብሎ ጦም አይታደርም፣ እሳት ቢጠፋ ጎረቤት ይጫራል እያለ ጎረምሳው መልሶ ሲለማመናት፣ እሷ ደግሞ ወደ ጓደኛዋ ጠጋ በማለት ስታንሾካሾክ፣ በዛው ፊቷን ዘወር እንዳለች ከጡቷ ስር ፈልፍላ ያወጣችውን አሩቲ የተበደረች አስመስላ ፊቷን ወደ ጎረምሳው መለስ ስታደርግ፣ ጎረምሳው አርግልኝ አርግልኝ እያለ እጁን እያርገበገበ ሲያወካ፣ እሷም አሩቲውን እያሸተተች አይኖቿን ሰበር አድርጋ የሚወከውን ጎረምሳ ስትመለከተው ለምርጫ ቀልቧ ወደ ወደቀበት አንዱ ጎረምሳ ጠጋ ስትል እላጁን ለቀም አድርጋ ስታስጨብጠው፣ ከዛ ጨዋታው፣ ፉከራው፣ ዱላው ሲቀጥል ይህን ሁሉ ጉግሳ ጠጋ ብሎ ያውቀዋል። ለአካባቢው ገበሬ ብርቅዬ የሆኑት የጥቅምትና የመኸር ወራትም ከነጣዕማቸው፣ ከነፍንደቃቸው፣ ከነናፍቆታቸው አሳምሮ ያውቃቸዋል ጉግሳ የሐርቡ ልጅ። እሱም እንደ ገበሬዎቹ ልጆች የእርጥቡን የጥቅምት ወር ወለላ በናፍቆት እየጠበቀ ምጥጥ ያደርገው ነበር። የአባቱን ገበሬ እየተከተለ ካዘመመው የማሽላ ማሳ ውስጥ ከማማ ላይ ቆሞ ዋነስ ዋነስ እያለ ወንጭፍ መሆንውን ያስደስተው ነበር። ጎተናውን ወይም ጎፈሬውን ብን አድርጎ ነቅሶ ጥንቅሹን እየከሸከሸ ውልብኞን እየቃመ ወዙ ጢቅ እንዳለ እዛው ውሎ እዛው ከሚያድረው የጥቅምት ጎረምሳ ጋር ውሎ ማደር ያስደስተው ነበር። የጥቅምቱ ጎረምሳ ሸማውን መሬት ላይ ዘረጋጋና ከተንገለጠጠው ፍም ላይ ገልበጥ አድርጎ ያወጣውን የማሽላ እሸት አሸት እያደረገ ገና ሸማው ላይ ጠብ ሳይል ከመዳፉ የሚያቀብለውን ትኩስ እሸት ወይም ውልብኝ ጣዕም አይረሳውም። በተለይ ወተት ወተት የሚለው የጃሚዮና የባሮ ጩቄ እሸት ውልብኝ እስካሁንም ትዝ ሲለው አፉ ምራቅ ይሞላል። በዛውም የጥቅምትን ጎረምሳ ደስታ ያስታውሳል። እስቲ ወዲያ ሂደሽ ወዲህ ተመለሽ፣ የጃሚዮ መቃ የገኖ ጥንቅሽ እያለ ጎረምሳ ሲዘፍን፣ ፋጢማውን ወይም ዋሽንቱን ሲያስረቀርቅ፣ በጥቅምት ማሳ አካባቢ የተገኘችን ሴት አፈፍ አድርጎ የመውደቅ ዋነኛውን የጥቅምት ጎረምሳነቱን ስልጣን የሚጠቀምበትን አጋጣሚ ሲያገኝ ደግሞ ውልብኝ አውለበለበኝ ቁራ ተው ጎበዝ ጥራ ብላለች አሉ የጥቅም ሳዱላ የሚባለውን ጮክ ብሎ እያዜመ ከማማው ዘሎ ሲወርድ አሁንም ይታየዋል። መኸርም ከነሽታው ከነዜማው አይረሳውም። አውድማው ሲፋር ሲርከፈከፍ፣ እበት ሲለቀለቅ፣ ካስማው ሲጣል፣ ነዶ ሲበተን፣ የበሬው አፍ ሲሸበብ ሲወቃ፣ ዱላው መንሹ ሲተራመስ፣ እብቁ ሲቦን፣ ምርቱ ሲነፍ፣ ድሚሶ ወይም ከኑግ ወይም ከሰሊጥ ጋር የተወቀጠ ቂጣ ሲበላ፣ በኋላም ምርቱ በዳውል ላይ የተቆጠረ በአህያ ሲጫን፣ ከፊሉ በጎታና በጉድጓድ ሲከተት፣ ከፊሉ ሲቀና ገበያ ወጥቶ ሲሸጥ፣ ጉግሳ የሐርቡ ልጅ ይህን ሁሉ ከመሃል ሆኖ ይመለከተው ነበር። ይህ ሁሉ ሆኖ የሰርጉ ወራት ሲመጣ ደግሞ እሱም የወቅቱን ለዛ ተከትሎ ያነፈንፋል። ገና ጀንበር ጠለቅ ከማለቷ ጆሮውን አድኖ ጥልቅ የሚል አንድ ድምፅ ነበረ። ድድድም ድድድም የሚል ድቤ ሲሰማ ነፍሱ ጥፍት ትላለች። ተነስቶ ይወጣል። የቻለውን ያህል የሰርግ ድግስ ባለበት ቤት ሁሉ እየተገኘ ያለውን ለፍጀሌ ወይም የሰርግ ሰሞን ዘፈን ጭፈራ ይመለከታል። ሪኩም ዘመዳ ሲዘፈን የሚደልቁትን አስቢሎ ወይም የአንገት ምት ልብ ብሎ ያጣጥማል። የእሱ አይነት ተማሪ ተገኝታ ዳር ዳር ስትል ከታየች ደግሞ ዘፋኙ በአሽሙር ወጋ ያደርጋታል። የአማሪካ ጠላ የለውም ቅራሪ፣ ትምህርት አለኝ ብለሽ አትንቀባረሪ እያለ በለፍጀሌው የሚያመሸው የባላገር ጎረምሳ እንደ ጌጥ አድርጎ የያዘው ነገር ነበረ። ባሮጌ ጋዜጣ የጠቀለለውን ደረቅ የትንባሆ ቅጠል ወይም ኮሾ ለኩሶ ሲምግ መታየት እንደ መሰልጠን ይቆጠራል። በአድናቆትም ይዘፈንለታል። ዘፋኙ ዘፈኑን ሰበር ያደርግና አቅራኝ ይላል ወደ አንዱ ዙሮ፣ ግጥም አቀብለኝ ማለቱ ነው።
ያዝ እንግዲህ ይላል ሌላው ብድግ ብሎ። ላምባዲና የለው ኮሾ ነው መብራቱ፣ ሰይድዋ ሙሄ ታች አርቦ ነው ቤቱ በላንተ ይላል። ዘፋኙ ይቀበለዋል። በርሚሉ እየተደባ ዘፈን ሲዘፈን እየተይ ዘመዳ ወይም እሪኩም ዘመዳ ሲባል ቢያንስ ቢያንስ አንድ ጥንድ ሳዱላና ጎረምሳ ይደልቃሉ። አስቢሎ እየመቱና በጉሮሮ ድምፅ እኒህም እያሉ ዝቅ ከፍ ከፍ ዝቅ ሲሉ ይቆዩና በዛው ወርደው ቁጭ ይላሉ። አንዱ ጋቢ ጣል ያደርግባቸዋል። እዛው ወግ ወይም የፍቅር ጭውውት ይጀምራሉ። ሩቲ እስክታደርግለት ድረስ አይነሱም። ዙሪያውን ጥም ያለው የለፍጀሌው ታዳሚ እያነገነገ እያለ በዱላው መሬቱን እየደለቀ በማረግረግ ያጅባቸዋል። ጣጣቸውን ሲጨርሱ ተጣጥፎ እንደሚዘረጋ እባብ ሽቅብ መዘዝ መዘዝ እያሉ ከናስቢሏቸው ይነሳሉ። በየለፍጀሌው የሚታደመው ጎረምሳ በአብዛኛው ትጥቁን አሳምሮ ነው የሚመጣው። ወዝ የጠገበ የክትክታ ወይም የወይራ ዱላ የሚይዘው ብዙ ነው። በመልኩም ይፎከርበታል። ጅንፎ ከቂጡ ላይ የተጠመጠመ ጥምዝ ብረት የሌለው ዱላ የለም። ከጫፉ ላይ የጠፍር ማንጠልጠያ የሚያክልበት አለ። አንዳንዱም ጅና ወይም ከፍየል ቅልጥም ላይ በክብ ተቀርጾ እንዳለ ከዱላው ላይ የሚገባ ቆዳ ያበዛበታል። ሳንጃ በጎኑ ሻጥ የሚያደርግም አለ። ይሄን ሁሉ ውል ሲሰራበት ካልታየ ግን ትጥቁን አሳምሮ ብቻ ከሆነ የሚዞረው ይዘፈንበታል። እግረ መንገዱንም ውል የሰራበት ይዘፈንለታል። ምን ያረጋል ዱላ ጅናብ ያበዙበት፣ እንደ ሰይድ ሙሄ ካልከነተሩበት። ምን ያረጋል ጩቤ ተታፋ ቢጠጋ፣ በደም ታልነከሩት እንደ መጫት አልጋ እየተባለ ወንድነት አንድ ቁጥር የሰው መከበሪያ ሆኖ ይነገርለታል። ጉግሳ የሰርጉ ስነ ስርዓት ትርምስምስ ትዝ ሲለው የስሜት ሕዋሳቱ እስካሁን በቀጥታ የሚያቀብሉት ስሜት እንዳለ ነው። አቧራ አቧራ ይሸተዋል። ዳሱም እንቅርቅሩ እስኪወጣ ድረስ ሆታው የሚንርበት የጥፍር ቆረጣው ሰዓት ነው። ቅቤ ባደስም ይሸተዋል። ብርብስ፣ ብርቁርጥ፣ አሸንካታም መልጎም ያንቆጠቆጣቸው አይነኩል የሳዱላዎች አንገታቸውን ሰበር አድርገው ያዩታል። ቃ ቃ ቃ ቀጭ የሚል ድምፅም ይሰማዋል። በተለይ ይሄኛው ሰሞኑን ትደጋግሞታል። ለሰርጉ የሚታደመው ጎረምሳ ወይም ሰርገኛ ወደ ማታ ላይ ሲሳከር በዱላው የሚያሰማው ሙዚቃ ነበረ። ነገሩ ወንድነት ፍለጋ ነው። ወንድነትን የሚፈልጋት ብዙ ነው። ወንድነት የምትወለደው ደግሞ ከዱላ ክትክት መሃል ነው። ማን ከማን ጋር ተቧድኖ ይከታከት ለሚለው ጥያቄ እመልሳለሁ። ያን ቀበሌ ልጅ ሰብሰብ ብሎ የጠብ ያለሽ በዳቦ ሆታ መጀመር ነው። ያሁ 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 የሰው ሀገር ልጅ አንተ የናትክ ልጅ አንተ የናትክ ልጅ እምቧ አንተ የናትክ ልጅ እምቧ ሲል ብዙ ሳይደክም የሌላው ቀበሌ ጢነኛ ፈጠን ብሎ ይቀበለዋል። እናንተም ውረዱ እኛም እንወርዳለን፣ ጃርት የበላው ዱባ እናስመስላለን የሚል ምላሽ ይሰጠዋል። ሁለቱም ወገን ላፍታውኑ ይቀላቀሉና የዱላው ሙዚቃ ይጀመራል። ቃ ቃ ቃ ሲል እየተማከተ ነው። ብሎ ግን ቀጭ ማለቱ አይቀርም። አንዱ የቋመጠለትን ወንድነት ሲለቅ አንዱ ወንድነትን ተሸለመ ማለት ነው። ዱብ ያለ አለ ጃርት የበላው ዱባ የመሰለ ቃ ቃ ቃ የሚለው የዱላ ዜማ እየቀነሰ ቀጭ 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 የሚለው እየነገሰ ይመጣና መጨረሻ ላይ ወንድነት ተጠቃላ ወደ አንዱ ቀበሌ ትገባለች። ከዛው ጀምሮ ሆታው ይቀልጥበታል፣ ይዘፈንለታል። ሳይደርሱባቸው እየደረሱ ይመለሳሉ እየቀመሱ ይባላል። በሌላ ዙር ወንድነቱን እስከሚነጠቅ ድረስ የዛ መንደር ልጅ ተከብሮና ተፈርቶ ይኖራል። ከንፈር ወዳጁም አትደፈርም። እንደ ልቡ ጉተናውን ብን አድርጎ ይነቀሳል። ጎፈሬውን ያበጥራል። የነገሌ አገር ልጆች እነ ሞት አይፈሬ መጡ እያለ ሰው ሲጠቋቆምባቸው ቦክሳም የወንድነት ባለቤቶችን ጎረምሶች እያየ ከማድነቅ በቀር ያኔ የዛሬው ጥያቄው አልነበረም። ወንድነት ለምን? ማን በማን ላይ ወንድ መሆን አለበት? የሰው ሀገር ልጅ ማን ነው? ራሱስ ወንድነት ማለት ምን ማለት ነው? ማለት የጀመረው በሰሞኑ የዩኒቨርሲቲ ተማሪዎች ስብሰባ ሰበብ ነው።
ቃሉ የተተከለው ገና በጮርቃ ልቡ ውስጥ ቢሆንም ስለ ትርጉሙ የተጨነቀው ግን አሁን ዩኒቨርሲቲ ተማሪ ከሆነ በኋላ ነው። ጉግሳ ያርቡ ልጅ ከዛች አስተዳደጉ ከምንም በላይ ያጣጣመው አንድ ሌላ ነገር ደግሞ ነበር። ከቤታቸው ወይም ከጎረቤት ወዳጃ ወይም የቡድን ጾለት ምሽት ሲደረግ ከግርዶሹ ጫፍ ላይ ቁጭ ይልና ፍጥጥ ብሎ ያድራል። ዱብርቲና ቃለቾቹ ጫት እየቃሙ በዱዓ ላይ ሃዬ ሲሉ ወይም ሲያቀነቅኑ፣ መንዙማውን ሲያወርዱት፣ ምርቃኑን ሲያዥጎደጉዱት፣ አልፎ አልፎ ደግሞ ቂሷውን ወይም ምሳሌያዊ የቀልድ ወግ ጣፈጥ አድርገው ሲያመጡት ሁሉ ነገራቸው ይስበው ነበረ። ዜማቸው፣ ድምፃቸው፣ ለዛቸው፣ የስሜት ግለታቸው ሁሉ አንድ ልዩ ጣዕም ይሰጠው ነበረ። አሁን ያን ጣዕም ከኪነ ጥበብ ፍቅር ጋር ያያይዘዋል። የሚያዥጎደጉዱትን ምርቃት፣ የሚያወሩትን ምሳሌያዊ ቀልድ አሁን ሲያስታውሰው አብዛኛው ትርጉሙ ከአንድ ቅኝት የማይወጣ ይሆንበታል። የህይወት ብልጽግናን መናኘት፣ የየራስን ህይወት ፋይዳ ውሉንና አቅጣጫውን የመናፈቅ አባዜ ይበዛበታል። አላህ ፈንህን ይግለጥልህ፣ አይሽህን ያስምርልህ ማለት ያዘወትራሉ። ያኔ ዝም ብሎ ቢያዳምጠውም አሁን ግን ለምን እያለ ራሱን ይጠይቃል ጉግሳ። የዛሬው ትረካ ከዚህ ላይ አበቃ። ቀጣዩ በቀጣይ ክፍል እስኪቀርብ ሰላም ቆዩ።